በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች፣ በክርስቶስ ዘንድ የተጠራችሁ ቅዱሳን ምእመናን እንደምን ሰነበታችሁ? እንደምንስ አላችሁ? የመጽናናት ሁሉ አምላክ የሆነው የኢየሱስ ክርስቶስ ሰላምና ፍቅር፣ የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ መከታነት ከሁላችን ጋር ይሁን አሜን። ዛሬ የምንመለከተው ኃይለ ቃል በመከራ ውስጥ መጽናናት በሚል ርዕስ ሲሆን መነሻችንም በሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው ሁለተኛው መልእክቱ ምዕራፍ 1 ቁጥር 3 እና 4 የሚገኘው አምላካዊ ቃል ነው። ቅዱስ ቃሉ እንዲህ ይላል። ቅዱስ የሆነው ቃሉ እንዲህ ይላል። ርኅራኄ የሚደረግለት አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በክርስቶስ ዘንድ በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናትን እንችላለን ይላል። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 4 ላይ። ይህ ኃይለ ቃል ለምን እንደዚህ ተባለ ነው? የታሪክ መነሻ አለው። ይህ ቃል ለምን ተጻፈ ብለን ስንመረምር ይህንን መልእክት ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ እርሱ ራሱ በታላቅ መከራና ስቃይ ውስጥ አልፎ ነበር። በቆሮንቶስ የነበረችው ቤተክርስቲያን በብዙ መከፋፈል፣ በስነ ምግባር ድካምና በሐሰተኛ መምህራን ተከባ በነበረችበት ወቅት ጳውሎስ ደግሞ በኤዥያ በአሁኗ ቱርክ በነበረው ስብከቱ ከአቅማችን በላይ የሆነ ተስፋ እስክንቆርጥ ድረስ የከበደ መከራ ደርሶብን ነበር ይላል። እንዲያውም የሞት ፍርድ እንደተፈረደብን በልባችን አምነን ነበር በማለት የችግሩን ጥልቀት ይገልጻል። ታዲያ ሐዋርያው ጳውሎስ በዚህ መከራ ውስጥ ሳለ የደረሰበትን መጽናናት ለቆሮንቶስ ሰዎች ማካፈል ፈለገ። ቆሮንቶስ በዚያን ጊዜ የንግድና የብልጽግና ከተማ ብትሆንም በውስጧ ግን ብዙ መከራና የነፍስ ጭንቀት ነበረባት። ጳውሎስ ሊነግራቸው የፈለገው ትልቁ ቁም ነገር አለ። ምንድነው ቁም ነገሩ? ክርስቶስ መከራን ከእኛ ላይ አያስወግድም ማለት አይደለም። ነገር ግን በመከራው መካከል አብሮን ይሆንና ያጽናናናል የሚል ነበር። ጳውሎስ በኤዥያ በነበረው መከራ ክርስቶስ ከጎኑ ቆሞ እንዳበረታታው አሁን ደግሞ በቆሮንቶስ ላሉት መከራ ለደረሰባቸው ሰዎች ያንን የክርስቶስ አብሮነት ሊያበስርላቸው ይህንን ቃል ጻፈ። ሊያበስርላቸው መከራው የመጣው ጳውሎስን ለሌሎች አጽናኝ እንዲሆን ለማዘጋጀት እንደነበረ እንመለከታለን። መከራ ማለት ምን ማለት ነው? ከስነ ልቦና አንጻር፣ ከሳይንሳዊ ምርምር አንጻር ስትንየው፣ ከዓለማዊ አንጻር የመጽናናት ኃይልና መከራና የመጽናናት ኃይል ምንድን ነው? በስነ ልቦና እይታ ሳይኮሎጂ መከራ ወይም ስቃይ ትራውማ ኤንድ ሳፈሪንግ የሰው ልጅ ማንነት ሊሰብር ወይም ሊገነባ የሚችል ኃይል አለው። አንድ ሰው በመከራ ውስጥ ሲያልፍ መጀመሪያ የሚሰማው ብቸኝነት ነው። ለምን እኔ የሚለው ጥያቄ ሰውን ከሌሎች ይነጥለዋል። የስነ ልቦና ጠቢባን እንደሚሉት ትልቁ ህመም መከራውን ሳይሆን መከራውን ብቻውን መሸከም ነው። መከራ አይደለም፣ መከራውን ብቻውን መሸከም ነው በጣም ከባዱ። መጽናናት ስንል በስነ ልቦናው ዓለም ማህበራዊ ድጋፍ ሶሻል ሳፖርት እና ውስጣዊ ጥንካሬ ሪዛይለንስ እንደማለት ነው። ነገር ግን በክርስቶስ ዘንድ የሚገኘው መጽናናት ከዚህ ይልቃል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የሚገኘው መጽናናት ከሁሉም ይበልጣል። ሰው ሲያጽናናን አይዞህ ያልፋል ይላል። ስነ ልቦናው ሞክር ታከም ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያጽናናን ግን አይዞህ እኔ ካንተ ጋር ነኝ ይላል። በስነ ልቦና ጥናት ወንድድ ሂለር የቆሰለ ፈዋሽ የሚባል ጽንሰ ሐሳብ አለ። ይህ ማለት ራሱ መከራን የቀመሰና ያለፈው በመከራ ያለፈ ሰው ሌላውም መከራ ላይ ያለን ሰው የማጽናናት ብቃቱ ከፍተኛ ነው። ስለሚያውቀው ችግሩ ጥልቀቱ ስፋቱ
አስጨናቂነቱ ምን ያህል ስለሚያውቀው ሌሎችን የማጽናናት አቅሙ የላቀ ነው። በጣም ከፍተኛ የሆነ የማጽናናት አቅም አለው በመከራ ያለፈ ሰው። ቅዱስ ጳውሎስ እኛ ራሳችን በክርስቶስ ዘንድ በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን ሲል ይህንን የስነ ልቦና እውነት እየነገረን ነው። መከራችን ለሌሎች መድኃኒት ሊሆን ይችላል። በመከራ ውስጥ ማለፍ የርህራሄን ጡንቻ ያጠነክራል። አንድ ሰው በሕይወቱ መከራ ካልቀመሰ የሌላውን ሰው ስቃይ አይገባውም። ክርስቶስ መከራን እንዲቀበል የፈቀደው እኛም በመከራ ውስጥ አልፈን ለሌሎች የምህረትና የመጽናናት መተላለፊያ እንድንሆን ነው። ከታሪክ ገጠመኝ አንጻር ተመልከቱ። ኢትዮጵያ የሰማዕትነት ጽናት አላት፣ ታሪክ አላት። በጣም በመከራ ውስጥ መጽናናት የሚለው ማለት ነው። የቤተ ክርስቲያናችን ታሪክ በመከራ ውስጥ የመጽናናት ታሪክ አለ። ለአብነት ያህል በ1929 ዓመተ ምህረት በፋሽስት ጣሊያን ወረራ ወቅት የተፈጸመው አንድ የታሪክ ገጠመኝ እንመልከት። ጣሊያኖች በደብረ ሊባኖስ ገዳም ላይ በፈጸሙት ጭፍጨፋ በመቶዎች የሚቆጠሩ መነኮሳትና ተማሪዎች ተረሽነዋል። ያኔ እንዲያም የጣሊያን ጀነራሎች ወደ ሀገራችን ሲመጡ ለመሪያቸው ኢትዮጵያ የምትፈልገው መሬቱን ነው ወይስ ከነ ህዝቡ ነው ያለው። ህዝቡንም ራሱን ማጥፋት ይችላሉ ማለት ነው። በዛ አስከፊ መከራ መካከል መነኮሳቱ ሊገደሉ ሲመሩ እርስ በርሳቸው ይጽናኑ ነበር። ወደ ሞት ሲሄዱ አንዱ ለአንዱ ወንድሜ ሆይ ዛሬ በክርስቶስ ዘንድ የሰማዕትነትን አክሊል የምንቀበልባት ቀን ናት፣ አይዞህ ይባባሉ ነበር። ሞት በፊታቸው ቆሞ ሳለ እነርሱ ግን በክርስቶስ ዘንድ ያለውን ሰላም ይመለከቱ ነበር። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ሰላም መጽናናትን ይመለከቱ ነበር። በዚያን ሰዓት አንዱ ወጣት መነኩሴ በጣም ተሸብሮ ሳለ አንድ አረጋዊ አባት ልጅ ሆይ ኢየሱስ ክርስቶስ በመስቀል ላይ ሆኖ ያየውን መከራ አስብ፣ እመቤታችን በልጁ ስቅለት ጊዜ የታገሰችውን ጽናት አስብ፣ ያን ጊዜ ሞት ትርጉም ያጣል ብለውት አጽናናው። እንደዛ እያሉ ያጽናኑት ነበር። ያ ወጣት መነኩሴ በዚያ መጽናናት ተሞልቶ በድፍረቱ ወደ ሰማዕትነት ሄደ። የታሪክ ገጠመኝ የሚያስተምረን መከራውን ዓለምን ሊያጠፋው ቢመጣም በክርስቶስ ዘንድ ያለ መጽናናት ግን ከሞት በላይ ኃይል እንዳለው ነው። ከሞት በላይ ኃያል ነው። በጌታችን በመድኃኒታችን በእግዚአብሔር ካመን በእግዚአብሔር አምነን መጽናናትን የመጽናናት ኃይል በእግዚአብሔር ከተቀበል ከሞት በላይ ነው ማንኛውም ነገር። እንደ አይነት በመከራ ውስጥ የሚጸና መጽናናት ስላላት ነው እንግዲህ ኢትዮጵያ ዛሬም ድረስ ሃይማኖቷን ጠብቃ የቆየችው። እንዲህ አይነት በመከራ ውስጥ የሚጸና መጽናናት ስላላት ነው። አንድ ልብ አንጠልጣይ ታሪክ ጀምርላችሁ። ያው ልብ አንጠልጣይ ማለት ሌሎች ስብከቶቹ ላይ እንዳያችሁት በእውነት የተፈጸመ ታሪክ አይደለም፣ ግን በምናብ በሐሳብ የተፈጠረ እንደ ፊክሽን አይነት ነው። ግን ነገሮቹን ለማብራራት ለመግለጽ በጣም ጠቃሚ ስለሆነ ነው። በአንድ ወቅት በአንድ ጨለማ ሸለቆ ውስጥ የምትኖር ሰላማዊት የምትባል አንዲት ሴት ነበረች። ሰላማዊት ስራዋ ፈትል መፍተል ነበር። ነገር ግን የምትፈትለው ክር ከሌላው የተለየ ነበር። ሰዎች በሐዘንና በመከራ ሲያልፉ የእነርሱን እንባ ሰብስባ በክርስቶስ ዘንድ ባለ ተስፋ ወደ ብርሃን ክር ትለውጠው ነበር። አንድ ቀን በዚያ መንደር ውስጥ ታላቅ የመሬት መንቀጥቀጥ ሆነ። የብዙዎች ቤት ፈረሰ፣ ልጆቻቸው ማጡ፣ መንደሩ በልቅሶ ተሞላ። ሰላማዊት የራሷን ቤትና ንብረቷን አጣች። ሰዎች አሁን ሰላማዊት ምን ትፈትን ነው? የራሷ ቤት ፈርሷል፣ የራሷ ህይወትም ጨልሟል አሉ። የራሷ ህይወትም እኮ ጨልሟል፣ ቤቷም ፈርሷል፣ ምን ልትፈትን ነው አሉ። ሰላማዊት ግን በመካከላቸው ቆማ የተሰበረውን ድስት ሰበሰበችና በውስጡ ትንሽ መብራት አበራች። ከዚያም እንዲህ አለች፣ ወንድሞቼና እህቶቼ ቤታችን ፈርሷል፣ ነገር ግን በክርስቶስ ዘንድ ያለው ሰማያዊ ቤታችን አይፈርስም። መሬቱ ተናብቷል፣ በክርስቶስ ዘንድ ያለን እምነት ግን ጽኑ መሰረት አለው አለች። ሰላማዊት መከራን ለብቻው አልተቀመጠችበትም። እያንዳንዱን የተሰበረ ልብ እየጠገነች በክርስቶስ ዘንድ ባለው ቃል ታጽናናቸው ጀመር። በኢየሱስ ክርስቶስ ዘንድ ባለው ቃል ታጽናናቸው ነበር። የሚገርመው ነገር ሌሎች ስታጽናና የራሷ ሕመም እየቀለላት መጣ።
የመንደሩ ሰዎች የሰላማዊት መጽናናት ከየት ነው ብለው ሲጠይቁ እርሷም ወደ ሰማይ እጇን ዘርግታ ከመጽናናት ሁሉ አምላክ ከኢየሱስ ክርስቶስ ነው አለች። ይህ ታሪክ የሚያሳየን መጽናናት ማለት ከመከራ ማምለጥ ሳይሆን በመከራው መካከል ቆሞ የኢየሱስ ክርስቶስ ብርሃን ማሳየት መሆኑን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃን ማሳየት መሆኑን ነው። በመከራ ላይ መጽናናት ከመንፈሳዊና ከመጽሐፍ ቅዱሳዊ ትንታኔ አንጻር ሙሉ የሆነ ሁነኛ የሆነ መፍትሄ አለው። በመንፈሳዊ ትርጉም መጽናናት ማለት የእግዚአብሔር አብሮነት ማለት ነው። መጽሐፍ ቅዱስ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል መዝሙረ ዳዊት በምዕራፍ 23 ቁጥር 4። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። እዚህ ጋር ከእኔ ጋር ነህ የሚለው ቃል የመጽናናት ቁልፍ ነው። ጌታ ከኔ ጋር ሲሆን ምፈራው ነገር የለም፣ ካንተ በላይ የለም። ካንተ በላይ በምድር የወር ሊያስፈራኝ ሊያንቀጠቅጠኝ መፍትሄ ሊሰጠኝ የሚችል ካንተ በላይ የለም ማለት ነው። በሞት ጥላ ስር እንኳን ቢሆን የሚገለኝ ወደ ሞት የሚያደርሰኝ ሞት እንዳለ እንኳን እያወኩኝ ብሄድ ብራመድ ካንተ በላይ ማንም ስለሌለ አልፈራም፣ ክፉን አልፈራም ይላል። በክርስቶስ ዘንድ ያለን መጽናናት 3 ገጽታዎች አሉት። በኢየሱስ ክርስቶስ ያለን መጽናናት አንድ ያለፈውን መጽናናት ማስታወስ ነው። በኢየሱስ ክርስቶስ ትናንት እንዴት እንደረዳን እናስብ። ኢየሱስ ክርስቶስ ትናንት እንዴት እንደረዳን እናስብ። የዛሬው መከራ ይቀልልናል። የረዳህን አምላክ ዛሬም ትረዳኛለህ የሚል እምነት ይሰጠናል። 2 የአሁኑን መጽናናት በመከራ መካከል መንፈስ ቅዱስ ጰራቅሊጦስ በልባችን ውስጥ ሆኖ የሚሰጠን ሰላም ነው። ይህ ሰላም ከአእምሮ በላይ የሆነ ዓለም ሊሰጠው የማይችል ሰላም ነው። የመንፈስ ፍሬ ያላቸው ሰላም ነው የሚሰጠን። የፈለገው መከራ ዓለም ቢናወጥ መንፈስ ቅዱስ ላያችን ላይ ካደረ ግን ሁሌም ሰላም ነው። መናወጥ፣ መሸበር፣ መፍራት፣ በመከራ መሰቃየት የለም። የሚሸከምልን የሚይዝልን ኃይል ከሁሉ የበለጠ ኃይል ስላለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ሲሆን 3 የወደፊት መጽናናት ወይም ተስፋ አለን። መከራው ጊዜያዊ እንደሆነና ወደፊት በኢየሱስ ክርስቶስ ዘንድ የሚጠብቀን ክቡር የሆነ ከመከራው ጋር እንደማይነጻጸር ማመን ነው። የሚጠብቀን ክብር አለ። ስለዚህ የሚጠብቀን ክብርና አሁን ያለውን ስቃይ መከራ ፈጽሞ ሊወዳደር አይችልም። እጅግ በጣም ብዙ የሆነ ክብር አለ። የአሁኑ መከራ ትንሽና ጥቂት ናቸው፣ ሊወዳደርም አይችልም። ስለዚህ ተስፋው ሙሉ የሆነ መፍትሄው ሙሉ የሆነ የሚታየን በርቀት ሆነን የምንመለከተው ስላለ ሁሌ እንጽናናለን። ቅዱስ ጳውሎስ በመከራችን ሁሉ ያጽናናል ሲል ክርስቶስ የማይገባበት የመከራ አይነት የለም ማለት ነው። በድህነት፣ በህመም፣ በስደት፣ በውርደት በሁሉም ውስጥ እርሱ አለ። ኢየሱስ ክርስቶስ በመስቀል ላይ ሳለ አምላኬ አምላኬ ለምን ተውከኝ ያለው እኛ በመከራ ውስጥ ስንሆን ክርስቶስ ተወኝ ብለን እንዳናስብ ነው። ጌታዬ ተወኝ ብለን እንዳናስብ ነው። ኢየሱስ ክርስቶስ ተውቶኛል ብለን እንዳናስብ ነው። እርሱ መተውን ቀምሷልና እኛን እንደማይተውን ዋስትና ሰጥቶናል። ይህ ነው እንግዲህ እርሱ መተውን ቀምሷልና እኛን እንደማይተውን ግን ዋስትና ሰጥቶናል። ተገፍቶ ብዙ ነገር ደርሶበታል። ሰው ትቶታል፣ አግሎታል፣ ክዶታል። እሱ ግን እኛን እንደማይተውን ዋስትና ሰጥቶናል። እዚህ ላይ ሊታለፍ የማይገባው ነገር አለ። የእመቤታችን ቅድስት ድንግል ማርያም ተራዳኢነትና አማላጅነት ከመጽናናት በመከራ ውስጥ መጽናናት ውስጥም አለ። ስለ መጽናናት ስናወራ መጽናናት ህዙናን የሐዘንተኞች መጽናናት የተባለችውን የእመቤታችን ቅድስት ድንግል ማርያም መጥቀስ ግድ ይላል። ድንግል ማርያም ወላዲተ ቅድስት ድንግል ማርያም በምድር ላይ ከማንም በላይ መከራን የቀመሰች እናት ናት። ሕፃኑን ልጇ ይዛ ወደ ግብጽ በረሃ ስትሰደድ በብርድና በሐሩር በረሃብና በጥሞና ተሰቃይታለች። ከሁሉ በላይ ደግሞ በልጇ ስቅለት ወቅት በመስቀሉ ስር ሆና ያየችው መከራ በልቧ እንደ ሰይፍ አልፏል።
ነገር ግን ድንግል ማርያም በዚያ ሁሉ መከራ ውስጥ አልፋ ዛሬ ለዓለም ሁሉ አጽናኝ ሆናለች። እኛ ድንግል ሆይ በመከራዬ ድረስልኝ ስንላት እሷ የችግሩን ጥልቀት ታውቀዋለች። ምክንያቱም እሷም ተርባለች፣ ተጠምታለች፣ ተሰዳለች፣ ልጇ ሲሞትባትም አይታለችና። እመቤታችን የክርስቶስ መጽናናትን የእመቤታችን ክርስቶስ መጽናናት ለእኛ የምታማልድ እናት ናት። በጭንቀታችን ጊዜ እንደ እናት አቅፋ ታጽናናናለች። በቤተ ክርስቲያናችን ትውፊት ድንግል ማርያም ሐዋርያት በመከራና በጭንቀቱ ውስጥ በነበሩበት ጊዜ መካከላቸው እየተገኘች ታበረታታቸው ነበር። ዛሬም በቤታችን፣ በስራችን፣ በህይወታችን መከራ ሲከበን ልጅ ሆይ አይዞህ የክርስቶስ ቸርነት ካንተ ጋር ነው ብላ የምታጽናናን እሷ ናት። የእሷ ተራዳኢነት የመከራውን እሳት ወደ በረከት ይለውጠዋል። የተወደዳችሁ ምዕመናን፣ መከራ የህይወት አካል ነው። በዚህ ምድር ላይ እስካለን ድረስ ከመከራ ነፃ አንሆንም። ነገር ግን በመከራ ውስጥ ብቻችንን አይደለንም። ርኅራኄ የሚደረግለት አባት የመጽናናትም ሁሉ አምላክ የሆነው የክርስቶስ ከኛ ጋር ነው። ርኅራኄ የሚደረግለት አባት የመጽናናትም ሁሉ አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ስለሆነ በመከራ ውስጥ ብቻችንን ሁሌ አይደለንም። ዛሬ ርኅራኄ የሚሰጠን በሩህሩህ ልቦና የሚመለከተን እንደ ልጁ የሚመለከተን አባት የመጽናናት ሁሉ አምላክ ከኛ ስለሆነ የሚያስጨንቀን ነገር ፈጽሞ የለም። ዛሬ መከራውን የበረታባችሁ ልባችሁ በሐዘን የተሰበረ እግዚአብሔር የት አለ ብላችሁ የምትጠይቁ ወገኖቼ ኢየሱስ ክርስቶስ ካላችሁበት መከራ ይልቅ ለእርሱ ቅርብ ነው። መከራችሁ የጽናት ትምህርት ቤት አድርጉት። ዛሬ በአንተ ወይም ባንቺ የደረሰው መከራ ነገ ሌላውን የምታጽናናበት ምስክርነት ይሆንልሃል። በክርስቶስ ዘንድ ተስፋ አለ። በመስቀሉ ስቃይ ውስጥ ትንሣኤ እንዳለ ሁሉ በእናንተም መከራ ውስጥ ታላቅ በረከት አለ። እመቤታችን ቅድስት ማርያም በረድኤቷ ትጎብኛችሁ፣ መከራን ወደ ደስታ፣ ሐዘናችሁ ወደ ጽናት ይለውጥላችሁ እና ሁሌ በጌታችን በኢየሱስ ክርስቶስ ዘንድ ተስፋ እንዳለ ግን አትዘንጉ። ስለዚህ በመከራም ሆናችሁ ግን መጽናናትን የምትፈልጉ ሰዎች ይህንን ጸሎት በየቀኑ በጸሎታችሁ መሃል አካቱ። አቤቱ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ የመጽናናት ሁሉ አምላክ አንተ ነህና በመከራዬ ማዕበል ውስጥ ስሆን እጅህን ዘርጋልኝ። እንደ ቅዱስ ጳውሎስ ተስፋ ቆርጠናል የሚያሰኝ ጭንቀት ውስጥ ስወድቅ ያንተን ሰላምና ማበረታቻ ስጠን፣ ለእኔም ስጠኝ። በመከራዬ መካከል ብቻዬን እንዳልሆንኩ አንተ አብረኸኝ እንዳለህ በልቤ ውስጥ መስክርልኝ። የልቤን ስብራት ጠግን፣ እንባዬንም በቸርነትህ አብሰኝ። እንባዬንም በቸርነትህ አብስልኝ። እናቴ ቅድስት ድንግል ማርያም ሆይ መጽናናት ሕዙናን ነሽና በሐዘኔ ጊዜ መሸሸጊያ ሁኚኝ። በመስቀል ስር የጸናሽውን ጽናትሽን፣ በስደቱ የታገሽው ትዕግስትሽን አድይኝ። በልጅሽ በኢየሱስ ክርስቶስ ፊት ማልጂኝ። መከራዬ ለቅድስናና ለጽናት ምክንያት ይሆንልኝ ዘንድ በጸሎትሽ እርጂኝ። አቤቱ ጌታዬ ሆይ እኔንም ሌሎችን የማጽናናት ጸጋ ስጠን። በመከራዬ ተምሬ ለደከምኩት ብርታት፣ ለጠፉት መንገድ፣ ለተዛኑትም መጽናናት እሆን ዘንድ በጌታችን በእመቤታችን በኢየሱስ ክርስቶስ ዘንድ ባለው ፍቅር አንጻኝ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የተከበራችሁ ምዕመናን፣ ይህ ስብከት ጠቃሚ ሆኖ ካገኛችሁት ለሌላም ይጠቅማል ብላችሁ ካሰባችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር እያደረጋችሁ መልእክቱን ወደ ሌሎች ሰዎች እንዲደርስና እንዲሰሙትም የበኩላችሁን አስተዋጽኦ አድርጉ። አመሰግናለሁ። አስተያየት ካላችሁ ኮመንት ጻፉልኝ። ይህንን ነገር ለረዱን፣ ለሚሰጡን፣ ጽሑፉን ላዘጋጁን ከወዲሁ ልናመሰግናችሁ እንወዳለን። ደግሜ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።